ሰላም ጤና ይስጥልኝ። ዛሬ የተገናኘነው በፋንዳሜንታል ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ወይም ደግሞ በፋንዳሜንታል ኮምፒውተር ሳይንስ ነው ዛሬ የተገናኘነው። ፋንዳሜንታል ኮምፒውተር ማለታችን ነው። የተለያዩ ስለ ኮምፒውተር ሳይንስ ፋንዳሜንታል የምንላቸውን ነገሮች ዛሬ እንመለከታለን። ዛሬ እናያለን። የመጀመሪያው ምንድነው ኮምፒውተር ሳይንስ የሚሉትን ኮንሰፕቶች በጋራ ሆነን የምንመለከት ይሆናል። ፋንዳሜንታልስ ኦፍ ኮምፒውተር ስንል ምንድነው ኮምፒውተር? ዋት ኢዝ ኮምፒውተር? ኮምፒውተር የምንለው it is an electronic device to the process data that perform tasks based on instruction በተለያዩ ኢንስትራክሽኖች የተለያዩ ፕሮሰስ የሚደረጉ ዳታዎችን ካልኩሌት የሚያደርግልን ወይም ደግሞ የሚሰራልን ማቴሪያል ምን ይባላል? ኮምፒውተር ይባላል። ኮምፒውተር የምንለው it is electronic device ነው። ኮምፒውተር የምንለው ዲቫይስ it is ኤሌክትሮኒክ ዲቫይስ ነው። ኤሌክትሮኒክ ዲቫይስ ነው ስንል በተለያዩ ኤሌክትሪክ ሶኬቶች ነው የሚሰራው። እንደገና ደግሞ ዳታዎች ምን ያደርጋል? ፕሮሰስ ያደርጋል ስንል ዳታ ሪፕሬዘንት የሚደረገው በነምበር ሪፕሬዘንት ሊደረግ ይችላል፣ በኢሜጅ በኦብጀክት በመሳሰሉት ሪፕሬዘንት ሊደረግ ይችላል። እነዛ ሪፕሬዘንት ያደረግናቸውን ዳታዎች ምን የምናደርግበት ነው? ፕሮሰስ ወይም ደግሞ ፐርፎርም የምናደርግበት ዲቫይስ ኢትስ ኮምፒውተር እንለዋለን። ኮምፒውተር ኢት ኢዝ ፕሮግራሜብል ማሽን ነው ወይም ደግሞ ኢትስ ኤክስኪዩቲንግ ኢንስትራክሽንስ ኦፍ ዘ ፕሮሰስ ዳታ የተለያዩ ዳታዎችን ፕሮሰስ የምናደርግበት ዲቫይስ ነው። ምን የምንለው ኢትስ ኮምፒውተር የምንለው ዲቫይስ። ስለዚህ ይሄ ኮምፒውተር የምንለው ዲቫይስ ኢትስ ኤ ካልኩሌቲንግ ዲቫይስ ነው ብለናል። ካልኩሌቲንግ ዲቫይስ ነው የተባለበትም ምክንያት የተደረገው ፎር ኤግዛምፕል እዚህ ጋር ስክሪኑ ላይ እንደምትመለከቱ አባከስ የምንለው ኢትስ ኤ ካልኩሌቲንግ ዲቫይስ ዋትስ ፐርፐዝ የምንጠቀምበት የነበረውን የድሮ የጥንት ነው። ከዚህ ነው የተነሳው ኮምፒውተር የምንለው ዲቫይስ። ኮምፒውተር የምንለው ዲቫይስ መጀመሪያ አባከስ ዘንድ በ1642 የነበሩት ደግሞ ኤንጂኖች የተለያዩ ኤንጂኖች ነበሩ። እዚህ ጋር የምትመለከቷቸው እንዳለ በፊት በ1642 እና በ1822 ዓመተ ምህረት ላይ የነበሩ የኮምፒውተር አይነቶች ናቸው። የተለያዩ ነገሮችን ካልኩሌት ለማድረግ የምንጠቀምባቸው ዲቫይሶች ናቸው። ዘንድ ከካልኩሌቲንግ ዲቫይስ እየተነሳ ነው ኮምፒውተር አሁን ወዳለበት ደረጃ የደረስ ነው። ዘንድ ቀጣይ ላይ ደግሞ የምንመለከተው ደግሞ ጀነሬሽን ኦፍ ኮምፒውተር የመጀመሪያው ጀነሬሽንስ ኦፍ ኮምፒውተር የምንለው የመጀመሪያው ጀነሬሽንስ ኦፍ ኮምፒውተር ላይ ክሬት የተደረገው ቫኪዩም ቲዩብ ወይም ደግሞ እዚህ ስክሪኑ ላይ የምንመለከታት ይቺ ዲቫይስ ቫኪዩም ቲዩብ በ1951 ክሬት የተደረገ የኮምፒውተር አይነት ነው። ዘን ሰከንድ ጀነሬሽን ላይ ደግሞ ትራንዚስተር ክሬት የተደረገበት ወይም ደግሞ የጀነሬሽን ጊዜ ነው። ዘን ሰርድ ጀነሬሽንስ ኦፍ ኮምፒውተር የምንለው አይሲ ወይም ደግሞ ይሄ ኢንቴግሬትድ ሰርኪዩት የምንለው ክሬት የተደረገበት ጀነሬሽን ነው። ሌላኛው ፎርዝ ጀነሬሽን ነው ወይም ደግሞ ፎርዝ ጀነሬሽን የምንለው አሁን ያለንበት ይሄ ማይክሮ ፕሮሰሰሮች ክሬት የተደረጉበት ወይም ደግሞ ፐርሰናል ኮምፒውተር ወይም ደግሞ ፒሲ የምንላቸው ክሬት የተደረጉበት ጀነሬሽን ነው። ፎርዝ ጀነሬሽን ቪኤልኤስአይ ክሬት የተደረገበት የጀነሬሽን አይነት ነው። ምን የምንለው ፎርዝ ጀነሬሽንስ ኦፍ ኮምፒውተር የምንለው የኮምፒውተር አይነት ወይም ደግሞ አሁን የተለያዩ ኦፊሶች ላይ የምንጠቀማቸው የኮምፒውተር አይነቶች እና የተለያዩ ቤታችን ላይ በእጃችን ይዘናቸው የምንንቀሳቀሳቸው የኮምፒውተር አይነቶች እንዳለ ክሬት የተደረጉበት የጀነሬሽንስ ኦፍ ኮምፒውተር
ፎርት ጀነሬሽንስ ኦፍ ኮምፒውተር ላይ ነው ክሬት የተደረጉት። ዘ ፊፍት ጀነሬሽን አሁን እያየናቸው ያሉት እነዚህ ኤአይ ወይም ደግሞ አርቲፊሻል ኢንተለጀንስ የምንላቸው ክሬት የተደረጉበት ኳንተም ኮምፒውቲንግ የክላውዲንግ ወይም ኮምፒውቲንግ ክሬት የተደረገበት ወይም ደግሞ ስቲል አሁን ላይ ቡስት እያደረገ ያለ የኮምፒውተር አይነት ነው። የተለያዩ ኤአይ ስንል ሮቦቲክሶች አሁን ላይ ቡስት እያደረጉ ነው። እነዚህ በፊፍዝ ጀነሬሽንስ ኦፍ ኮምፒውተር ላይ ክሬት የተደረጉ ነገሮች ናቸው። ወይም ደግሞ ይሄ ሞደርን የምንላቸው ኮምፒውተሮች ክሬት ቡስት የተደረጉበት የር ነው ፊፍዝ ጀነሬሽንስ ኦፍ ኮምፒውተር የምንለው። የመጀመሪያው ሞደርን ኮምፒውተር የምንለው የተለያዩ ፕሮሰሶችን ያከናውናል። አድቫንስ የሆኑ ፕሮሰሶችን ያከናውናል። አውቶሜሽን ያከናውናል። ክላውዲንግ ኮምፒውቲንግን ያከናውናል። ቨርቹዋል ሪያሊቲ ምን ያደርጋል? ያከናውናል። ምን የምንለው ይሄ ፊፍዝ ጀነሬሽንስ ኦፍ ኮምፒውተር ወይም ደግሞ ሞደርን ኮምፒውተር የምንለው ነው። ከፎርዝ ጀነሬሽንስ ኦፍ ኮምፒውተር ወይም ደግሞ እነዚህ ዴስክቶፕ የምንላቸው ታብሌት ከምንላቸው የኮምፒውተር አይነቶች እነዚህ ፊፍዝ ጀነሬሽንስ ኦፍ ኮምፒውተሮች ኤአይ የተለያዩ ኳንተም የሆኑ ኮምፒውቲንግን የሚያከናውኑ እነዚህ ሰው ሰራሽ አስተውለቶች የሚሰሩበት ነው። ምን የምንለው ፊፍዝ ጀነሬሽንስ ኦፍ ኮምፒውተር የምንለው ፊፍዝ ጀነሬሽንስ ኦፍ ኮምፒውተር ምንድን ነው ኢምፓክቱ? ምንድን ነው? ኮምፒውተር በተለያዩ ሴክተሮች ላይ በጣም የሚጠቅም ነገር ነው። ኢን ሄልዝ ኬር ላይ ወይም ደግሞ ጤና ተቋማት ላይ በጣም ኢምፓክት ይፈጥራል። በፋይናንስ፣ በኤዱኬሽን ወይም ደግሞ ይሄ በትምህርት ላይ፣ በኢንተርቴንመንት ወይም ደግሞ ይሄ በመዝናኛ ኮሚኒኬሽን የተለያዩ ዳታዎችን ኮሚኒኬት እናደርጋለን። አንድ ቦታ የተለያዩ ኢንፎርሜሽኖችን ፓስ እናደርጋለን። እነሱን አድቫንስ ያደርጋቸዋል ወይም ደግሞ አድቫንቴጅ ነው የኮምፒውተር መፈጠር። ሌላኛ ኢን ዘ ፊውቸርስ ኦፍ ኮምፒውተር ወይም ደግሞ ወደፊት የሚመጡት ዲቨሎፕ የሚደረጉት የኮምፒውተር አይነቶች ዲቨሎፕመንትስ ኦፍ ኳንተም ኮምፒውቲንግ፣ የአርቲፊሻል ኢንተለጀንስ ወይም ደግሞ አሁን ይሄ የሰው ልጅ ተብሎት የምንለው አሁን ላይ የተሰሩ ያሉ የኮምፒውተር አይነቶች ናቸው። ሌላኛው ደግሞ አውቶኖመስ ሲስተሞች። አውቶኖመስ ስንል ፎር ኤግዛምፕል የተለያዩ አሁን ላይ ክሬት እየተደረጉ ያሉ የኮምፒውቲንግ አይነቶች ናቸው። እነዚህ አውቶኖመስ የምንላቸው ፎር ኤግዛምፕል የተለያዩ ካሮች አሉ ወይም ደግሞ መኪኖች አሉ በራሳቸው ሰልፍ ድራይቭ የሚሄዱ እነዚህ እንዳለ ኢትስ ፊውቸር ኦፍ ኮምፒውተር የምንላቸው ናቸው። ሌላኛው ታይፕስ ኦፍ ኮምፒውተር ነው። ፋንዳሜንታልስ ኦፍ ኮምፒውተር ላይ ወይም ደግሞ ፋንዳሜንታል ሳይንስ ላይ የምንመለከት ሰዓት ታይፕስ ኦፍ ኮምፒውተር የምንላቸው በሁለት ክላሲፋይ ይደረጋሉ። የመጀመሪያው ሃርድዌር ነው። ሁለተኛው ደግሞ ሶፍትዌር የምንላቸው ናቸው። ሰብስክራይብ እያደረጋችሁ የተለያዩ ጥያቄዎች ካሏችሁ ኮሜንት ላይ አስቀምጡ። ሃርድዌር የምንለው ኢትስ ኤ ፊዚካል ፓርትስ ኦፍ ኮምፒውተር ዩ ካን ሲ ኤንድ ተች፣ ልናያቸውና ልንዳስሳቸው የምንችላቸው የኮምፒውተር ፓርት ምን እንላቸዋለን? ኮምፒውተር ሃርድዌር እንላቸዋለን። ኢትስ ኤ ፊዚካል ፓርትስ ኦፍ ኮምፒውተር ዩ ካን ሲ ኤንድ ተች። ፎር ኤግዛምፕል እዚህ ጋር የምንመለከታቸው ሃርድዌር ዲቫይስ ፎር ኤግዛምፕል ሞኒተር፣ ማውዝ፣ ሄድፎን፣ ሲስተም ዩኒት የመሳሰሉት እዚህ ጋር የምንመለከታቸው እንዳለ ኢትስ ሃርድዌር ኢትስ ፊዚካሊ ልንዳስሳቸው የምንችለው ኮምፒውተር ፓርቶች ናቸው እነዚህ እዚህ ጋር የምንመለከታቸው። ሌላኛው ደግሞ ሶፍትዌር የምንላቸው ኮንሰፕት ነው። ኢትስ ሴት ኦፍ ኢንስትራክሽን፣ በተለያዩ ኢንስትራክሽኖች ወይም ደግሞ ኮድ ክሬት የተደረገ የሶፍትዌር አይነቶች ወይም ደግሞ የአፕሊኬሽን ናቸው። ኢትስ ሶፍትዌር እንላቸዋለን። እዚህ ጋር የምትመለከቷቸው ፓወርፖይንት፣ ክሮም፣ ብራውዘር ሶፍትዌር እነዚህ እንዳለ ኢትስ ሶፍትዌር ናቸው። ኮምፒውተር ሃርድዌርን በመጀመሪያ እንመለከታለን።
ቅድም እንዳልኳችሁ ኮምፒውተር ሃርድዌር ላይ ቅድም እንደተመለከትነው ኮምፒውተር ሃርድዌር የምንለው it is a physical components of the computer system including input, output, process and storage device የምንላቸው ናቸው። it's a computer hardware ሪፈር የሚደረገው it is a physical component ወይም ደግሞ በአካል ልናያቸው የምንችላቸው የኮምፒውተር አይነቶች ናቸው። ምን የምንላቸው it's a computer hardware የምንላቸው it's a physical component ስንል ቅድም እንዳየናቸው ሞኒተር አለ፣ ፕሪንተር፣ ማውዝ፣ ኪቦርድ የመሳሰሉት it is a hardware or it's a hardware, it's a physical components of including inputs የተለያዩ ዳታዎችን ወደ ኮምፒውተር ሲስተም እናደርግባቸው ዲቫይሶች it is input device እንላቸዋለን። ኢንፑት ዲቫይስ ስንል የተለያዩ ዳታዎችን ፎር ኤግዛምፕል ወደ ኮምፒውተር ሲስተም ኢንሰርት የምናደርግባቸው ዲቫይስ ፎር ኤግዛምፕል ኪቦርድ it is input device፣ touch screen በፊንገር አማካኝነት ወይም ደግሞ በጣት አማካኝነት የተለያዩ ዳታዎችን ወደ ኮምፒውተር ሲስተም ምን ማድረግ እንችላለን? ኢንሰርት ኦር ኢንተር። ሌላኛው it's a processing የተለያዩ ዳታዎችን ካስገባን በኋላ የሚያደርገው ቺፕ ወይም ደግሞ CPU it's a central processing unit or the brain of computer የምንለው ቺፕ it's a processing, it's a hardware device። ሌላኛው it is output device የምንላቸው it's a monitor, speaker እነዚህ እንዳለ it's a hardware device and storage device እነዚህ የተለያዩ ዳታዎችን ክሬት ካደረግን በኋላ ስቶር የምናደርግባቸው የዲቫይስ አይነቶች ፎር ኤግዛምፕል ሃርድ ዲስክ፣ ኤክስተርናል ሃርድ ዲስክ፣ ኢንተርናል ሃርድ ዲስክ እነዚህ እነ ሲሞስ እነ ራም ሮም እነዚህ እንዳለ ምንድናቸው? ስቶሬጅ ዲቫይስ እነዚህ እንዳለ it is a hardware device ወይም ደግሞ it's the physical parts of computer you can see and touch ልናያቸው ልንዳስሳቸው የምንችላቸው የኮምፒውተር ሃርድዌር ፓርቶች ናቸው። ሌላኛው ቤዚክ ኮምፖነንትስ ኦፍ a computer it's a basic components of computer ስንል ማዘርቦርድ አለ፣ ማዘርቦርድ ኮምፖነንት ነው። CPU ቺፕ ነው። ራም ራንደም አክሰስ ሜሞሪ፣ GPU ግራፊክ ዲቫይስ፣ HDD ወይም ደግሞ SSD፣ ፓወር ሰፕላይ ዩኒትስ፣ ኢንፑት አውትፑት ዲቫይሶች እንዳለ it's a basic components of ኮምፒውተር ወይም ደግሞ የኮምፒውተር ኮምፖነንቶች ናቸው። ዋና ኮምፖነንቶች ወይም ደግሞ እነዚህ ሃርድዌር ኮምፖነንት የምንላቸው ናቸው እዚህ ጋር የተዘረዘሩት። ሌላኛው ከነዚህ ሃርድዌር ዲቫይሶች እያንዳንዳቸውን እያብራራን እንሄዳለን። የመጀመሪያው ሴንትራል ፕሮሰሲንግ ዩኒት ወይም ደግሞ CPU የምንለው ኮንሰፕት ነው። ሴንትራል ፕሮሰሲንግ ዩኒት ኦር CPU it's the brain of computer it's execution የተለያዩ የምናደርግበት ነው። it is a CPU ወይም ደግሞ it's the brain of computer እንለዋለን ይሄን ቺፕ። ይሄ ቺፕ የተለያዩ ፓርቶች አሉት፣ ወደ 3 ፓርቶች አሉት ወይም ደግሞ CPU የምንለው ወደ 3 ፓርት አለ። የመጀመሪያው ኮንትሮል ዩኒት ነው። ዘን አርትሜቲክ ሎጂክ ዩኒት ኤንድ ሜሞሪ የምንለው ቺፕ ይገኝበታል በዚህ በሲፒዩ ቺፕ። እንደምትመለከቱት ኮምፒውተር ሲስተም ኮንትሮል የምናደርግበት ቺፕ ነው ኮንትሮል ዩኒት የምንለው ዘሆል ኮምፒውተር ሲስተም ኮንትሮል የሚያደርግበት ዘን ኦፕሬሽኖችን የተለያዩ ሎጂካል ዩኒት የሆኑ እነዚህ ፎር ኤግዛምፕል አልጎሪዝም እነዚህ ማቴማቲካል የሆኑ ኢኩዌሽኖችን የሚሰራው ደግሞ ቺፕ አርትሜቲክ ሎጂክ ዩኒት ይባላል። ይሄ ፎር ኤግዛምፕል መደመር፣ መቀነስ፣ ማካፈል፣ ማባዛት
ለምሳሌ የመሳሰሉት እነዚህ ሎጂካል የሆኑ ስራዎችን የሚሰራው በኤልዩ ቺፕ አማካኝነት ነው። ሌላኛው ሬጂስተር የምንለው ደግሞ ኢት ኢዝ ሃይ ስፒድ ኦፍ ሜሞሪ ኢን ዘ ብሬን። ሬጂስተር ወይም ደግሞ የተለያዩ ዳታዎችን ስቶር የምናደርግበት ቺፕ ደግሞ ሬጂስተር እንለዋለን። ኮንትሮል ዩኒት የምንለው ዘ ኮምፒውተር ሲስተም ኮንትሮል የምናደርግበት ነው። አርትሜቲክ ሎጂክ ዩኒት የምንለው ደግሞ የተለያዩ ማቴማቲካል የሆኑ ኢኩዌዥኖችን የምንሰራበት ቺፕ ነው ወይም ደግሞ ፓርት ነው። ምን የምንለው ኤልዩ ወይም ደግሞ አርትሜቲክ ሎጂክ ዩኒት የምንለው አርትሜቲክ ሎጂክ ዩኒት የምንለው ፎር ኤግዛምፕል ሲፒዩ እንዴት እንደሚሰራ ልንገራችሁ። ሲፒዩ ወይም ደግሞ ይሄ ሴንትራል ፕሮሰሲንግ ዩኒት ኦር ዘ ብሬን ኦፍ ኮምፒውተር የምንለው ቺፕ የሚሰራው እንዴት ነው? ፎር ኤግዛምፕል 1 ታይምስ 2 ብንሰጠው 1 ታይምስ 2 እንዴት ነው የሚሰራው? የተለያዩ ዳታዎች ምን ተደረጉለት? በኪቦርድ አማካኝነት ኢንሰርት ይደረጋሉ ወይም ደግሞ በኢንፑት ዲቫይስ አማካኝነት ኢንሰርት ይደረጋሉ። ዘን እነዚህ ዳታዎች ኢንሰርት ከተደረጉ በኋላ እንዴት ነው ፕሮሰስ የሚደረጉት? ታይምስን ከየት ይወስዳል? ከአርትሜቲክ ሎጂክ ዩኒት ወይም ደግሞ ከዚህ ጋር ከምንመለከተው ኤልዩ ይወስዳል። ዘን ያቺ ታይምስ ደግሞ እንዳትቀየር ማን ነው ኮንትሮል የሚያደርጋት? ኮንትሮል ዩኒት። እነዚህ ስራዎች እየተሰሩ እያለ ደግሞ ሬጂስተር ላይ ነው ምን የሚደረጉት? ስቶር የሚደረጉት ወይም ደግሞ ሴቭ የሚደረጉት። መጠየቅ ትችላላችሁ። ሌላኛው ሚሞሪ ወይም ደግሞ ሚሞሪ የተለያዩ የሚሞሪ አይነቶች አሉ ወይም ደግሞ የዲቫይሶች አይነቶች አሉ። ስቶሬጅ የምንለው በሁለት እንከፍለዋለን ስንል ፕራይመሪ እና ሰከንዳሪ ስቶሬጅ ዲቫይስ። ፕራይመሪ የምንላቸው ራም ሮም ሲሞስ ናቸው። ይሄ ሰከንዳሪ ስቶሬጅ ዲቫይስ የምንላቸው ደግሞ እና ሃርድ ዲስክ ይሄ ፐርማነንትሊ የተለያዩ ዳታዎችን ስቶር የምናደርግበት የዲቫይስ አይነቶች ናቸው። ሰከንዳሪ ሲዲሮም፣ ኦፕቲካል ዲስክ የመሳሰሉት የሰከንዳሪ ስቶሬጅ ዲቫይስ። ፕራይመሪ ስቶሬጅ ዲቫይስ የምንላቸው ራም የመጀመሪያው ነው። ራንደም አክሰስ ሚሞሪ ቴምፖራሪ ሚሞሪ ፎር ረኒንግ ፕሮግራም፣ የተለያዩ ፕሮግራሞችን ረን ለማድረግ የምንጠቀምበት ቺፕ ነው። ምን የምንለው ራም የምንለው ቺፕ ራም ፎር ኤግዛምፕል ወርድ ላይ እየጻፍን እያለ ወይም ደግሞ ታይፕ እያደረግን እያለ ያ ዳታ ስቶር የሚደረገው ቀጥታ ምን ላይ ነው? ራም ላይ ነው። ምን የሚደረገው? ስቶር የሚደረገው ራም ላይ ነው ስቶር የሚደረገው። ሮም ደግሞ የምንለው ኢትስ ሪድ ኦንሊ ሚሞሪ ወይም ደግሞ የተለያዩ ዳታዎች ፐርማነንትሊ ሲስተም ሚሞሪ ነው። ፐርማነንትሊ ሲስተም ሚሞሪ ስንል ተርን ኦን ኦፍ ለማድረግ የምንጠቀም ፎር ኤግዛምፕል ባዮስ ቤዚክ ኢንፑት አውትፑት ሲስተም ስቶር የሚደረግበት ቺፕ ደግሞ ምን እንለዋለን? ሮም ስቶሬጅ ዲቫይስ እንለዋለን። ሌላኛው ስቶሬጅ ዲቫይስ ደግሞ ሃርድ ዲስክ ኢትስ ሰከንዳሪ ስቶሬጅ ዲቫይስ ኢትስ ትራዲሽናል ወይም ደግሞ ማግኔቲክ ስቶሬጅ ነው። ምን የምንለው ሃርድ ዲስክ የምንለው ሃርድ ዲስክ ሁለት አይነት ሃርድ ዲስክ ድራይቮች አሉ፣ ኤክስተርናል እና ኢንተርናል። ኢንተርናል የምንላቸው ኮምፒውተር ውስጥ የምናገኛቸው የሃርድ ዲስክ አይነቶች ናቸው። ኤክስተርናል ሃርድ ዲስክ ደግሞ የምንላቸው ይዘናቸው ከቦታ ወደ ቦታ ትራቭል እያደረግን ይዘናቸው የምንንቀሳቀሳቸው የስቶሬጅ ዲቫይስ አይነቶች ናቸው። ሌላኛው ደግሞ በጣም ፋስት እና ከሃርድ ዲስክ በጣም ፋስት የሆነ የስቶሬጅ ድራይቭ አይነት ደግሞ ሶሊድ ስቴት ድራይቭ የምንለው ወይም ደግሞ ፋስት ፍላሽ ቤዝድ ስቶሬጅ ነው። በጣም ፋስት የሆነ የስቶሬጅ አይነት ነው። እነዚህ እንዳለ ኢትስ ስቶሬጅ ዲቫይስ። ሌላኛው ደግሞ ሃርድዌር ወይም ደግሞ ጂፒዩ የምንለው ነው። ግራፊክስ ፕሮሰሲንግ ዩኒት ወይም ደግሞ ጂፒዩ ነው። ሃንድ ሪዲንግ ኢትስ ግራፊክስ ፎር ዲስፕሌይ ኢንሴንሻል ለጌሚንግ፣ ለቪዲዮ ኤዲቲንግ፣ ለኤአይ ኮምፒውቲንግ ወይም ደግሞ ለአውቶኖመስ ለመሳሰሉት የምንጠቀመው ነው። ምን የምንለው ጂፒዩ ፕሮሰሲንግ ዩኒት የምንለው በጣም ሃይ ግራፊካል የሆኑ ነገሮች የምንጠቀምበት የሃርድዌር አይነት ነው። እዚህ ጋር እንደምትመለከቱት ይሄ ምን ይባላል? ጂፒዩ ይባላል። ጂፒዩ እነዚህ እንዳለ ኢትስ ኮምፖነንት ናቸው።
it's a component ሌላኛው ኮምፖነንት motherboard is a power and power supply ነው power supply ነው power supply የምንለው ይሄ ነው motherboard የምንላት ደግሞ ይቺ ናት the motherboard is a connect all computer component ሁሉም ኮምፒውተር ኮምፖነንቶች ቀጥታ ኮኔክት የሚደረጉት ከምን ጋር ነው ከማዘርቦርድ ጋር ነው ኮኔክት የሚደረጉት ሁሉም የምናያቸው የኮምፒውተር ኮምፖነንቶች እና ሃርድ ከነራት እንዳለ ከምን ጋር ኮኔክት ይሆናሉ ከማዘርቦርድ ጋር ኮኔክት ይሆናሉ ማዘርቦርድ የምንለው እዚህ ጋር እንደምትመለከቱት ይሄ ማዘርቦርድ ይባላል እነዚህ እንዳለ ስሎት ይባላሉ ወይም ደግሞ ስሎት ይባላሉ እዚህ ጋር የምትመለከቱት ይሄኛው ኖርዝ ብሪጅ ይባላል ዘን እዚህ ጋር የምንመለከታት ሲሞስ ባትሪ ተስቶበት የባትሪ አይነት ነው እዚህ ጋር ሮም እንመለከታለን እዚህ ላይ ራም ኮኔክት የሚደረግበት የስሎት አይነት ነው ዘን እዚህ ጋር የምንመለከተው ከላዩ ላይ ይሄ ጥቁር አራት ማዕዘን ቦርዱ መሃል ላይ የምንመለከተው ሲፒዩ ወይም ደግሞ ሴንትራል ፕሮሰሲንግ ዩኒት ኦር ዘ ብሬን ኦፍ ኮምፒውተር የምንለው ቺፕ የሚገኘው እዚህ ላይ ነው ዘን ፋን እዚህ ላይ ነው የሚገጠመው እዚህ ማዘርቦርድ ክፍል ላይ ነው የሚገጠመው ስለዚህ ማዘርቦርድ የምንለው የኮምፖነንት አይነት ወይም ደግሞ የሃርድዌር ኮምፖነንት አይነት ይሄ የምትመለከቱት ይመስላል ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁን እንዳትረሱ ሌላኛው the power supply ወይም ደግሞ PCU የምንለው ነው PCU የምንለው it's a convert electrical power for system usage convert የሚያደርግልን የዲቫይስ አይነት ነው ወይም ደግሞ power supply unit የምንለው ከኤልፓ የሚመጣውን ፓወር ኮምፒውተር የሚቀይርልን ዲቫይስ ወይም ደግሞ የር ኮምፖነንት አይነት ነው ይሄ ፓወር ሰፕላይ ዩኒት የምንለው ፓወር ሰፕላይ ዩኒት የምንለው እነዚህ እንዳለ ኢትስ ሃርድዌር ኮምፖነንት ሃርድዌር ካቴጎራይዝድ ይደረጋል ይቅርታ አልጠጣ ሃርድዌር ካቴጎራይዝድ እናደርገዋለን በአራት ካቴጎራይዝድ እናደርገዋለን ኢንፑት ዲቫይሲንግ አውትፑት ኤንድ ስቶሬጅ ኢንፑት ዲቫይስ የምንላቸው የተለያዩ ዳታዎችን ወደ ኮምፒውተር ሲስተም ኢንሰርት የምናደርግባቸው ዲቫይሶች it is insert device input device are tools that allow the user to enter the data to the command into the computer or the information processing system each for example it's a keyboard it's input device የተለያዩ ዳታዎችን ኢንሰርት የምናደርግበት ነው ዳታ መጀመሪያ ስንነጋገር ዳታ ሪፕሬዘንት የሚደረገው for example በነምበር ሪፕሬዘንት ይደረጋል ስለዚህ ነምበሮችን በምን አማካኝነት ኢንሰርት ማድረግ እንችላለን በኪቦርድ አማካኝነት ወደ ኮምፒውተር ሲስተም ኢንሰርት ኦር ኢንተርድ ማድረግ እንችላለን ሌላ ማይክ የተለያዩ ስፒቾችን ወደ ኮምፒውተር ሲስተም ኢንሰርት ለማድረግ የምንጠቀምበት የኢንፑት ዲቫይስ አይነት ነው ስካነር it is input device የተለያዩ ሃርድ ኮፒ ዶክመንቶችን ወደ ሶፍት ኮፒ ኮንቨርት የምናደርግበት ዲቫይስ is a microphone it is input device joystick scanner it is input device it is input device ሌላኛው it's output device ነው output device is a hardware component that allows the computer the present to information to the user such as it's a monitor printer speaker projector የመሳሰሉ it is device it is output device then computer hardware or it's a physical parts of computer you can see and touch it is the future ወይም ደግሞ future it's a quantum computing ይከናወንበታል ሌላኛው AI acceleration ይከናወንበታል ፋስት የሆኑ የስቶሬጅ ሶሉሽኖችን ልናገኝ እንችላለን ወይም ደግሞ in the future ወይም ደግሞ በ2030 SSD በጣም ፈጣን ላይ ነው አሁን ይሄ ሃርድ ድራይቭ
ከኔክስት ጀምሮ ደግሞ በጣም በቃ ፋስት ስፒዳቸው በጣም ፋስት የሃርድዌር ወይም ደግሞ የስቶሬጅ አይነቶች ሊያጋጥሙ ይችላሉ። ኩሊንግ ሲስተሞች ይኖራሉ። አድቫንስ የሆኑ ጂፒዩ ወይም ደግሞ ግራፊክ ፕሮሰሲንግ ዩኒት ፎር ኤአይ ጌሚንግ ለኤአይ እና አድቫንስ የሆኑ የጂፒዩ ሃርድዌር ኮምፖነንቶች ክሬት በ2030 ዘን ሃርድዌር አየን። ሃርድዌር ላይ ጥያቄ ያላችሁ ልጆች ካላችሁ ኮሜንት ላይ መጻፍ ትችላላችሁ፣ ወዲያው መልስላችኋለሁ። ሰብስክራይብ ያላደረጋችሁ ደግሞ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ኢንትሮዳክሽን ቱ ሶፍትዌር is a set of programs and data that instructions the computer to perform a task. It's categorized into the system software and application software and middleware. It's a set of program ወይም ደግሞ የተለያዩ ፕሮግራሞች አሉ ወይም ደግሞ የተለያዩ አፕሊኬሽን ሶፍትዌሮች አሉ። የተለያዩ ኢንስትራክሽኖች ተሰጥቷቸው የተለያዩ ታስኮች ፕሮግራም የተደረጉ አፕሊኬሽን ሶፍትዌሮች ወይም ዳታዎች ምን ይባላሉ? ሶፍትዌር ይባላሉ። ሶፍትዌር በሶስት እንከፍላቸዋለን። ሲስተም ሶፍትዌር፣ አፕሊኬሽን ሶፍትዌር፣ ሚድልዌር ሶፍትዌር። ሲስተም ሶፍትዌር የምንላቸው ዋና ተግባራቸው ምንድነው የሚያከናውኑት? ማኔጅ ሃርድዌር ኤንድ ሪሶርስ ሲስተም ሪሶርሱን እና ሃርድዌሩን ወይም ደግሞ ይሄ የፊዚካል ፓርትስ የምንለው ሃርድዌር እነዚህ ቦርድ፣ ራም፣ ሮም የመሳሰሉትን ማኔጅ ያደርጋል። ዘን ሲስተም ሪሶርሱንም ምን ያደርጋል? ማኔጅ ያደርጋል። ኤግዛምፕል ሪሶርስ ስንል ኦፕሬቲንግ ሲስተም ወይም ደግሞ ፕላትፎርም ላይ የተጫኑ የሶፍትዌር አይነቶችን ወይም ደግሞ የዊንዶውስ ሶፍትዌር ምን ያደርጋል? ማኔጅ ያደርግልናል። ምንለው ሲስተም ሶፍትዌር የምንለው። ሌላኛው ፕሮቫይድ የፕላትፎርም አፕሊኬሽን ሶፍትዌር ፎር ኤግዛምፕል የተለያዩ ሲስተም ሶፍትዌር አይነቶች አሉ። ኦፕሬቲንግ ሲስተም የምንላቸው ሃርድዌሩ ማኔጅ የሚያደርጉልን የሲስተም ሶፍትዌር አይነቶች ሲሆኑ ሁለት አይነት ኦፕሬቲንግ ሲስተሞች አሉ፣ ኦፕን እና ክሎዝ ኦፕሬቲንግ ሲስተም። ክሎዝ ኦፕሬቲንግ ሲስተም የምንላቸው የኦፕሬቲንግ ሲስተም አይነቶች ፎር ኤግዛምፕል ዊንዶውስ የምንላቸው ዊንዶውስ 7፣ ዊንዶውስ ኤክስፒ፣ ዊንዶውስ 7፣ ዊንዶውስ 8፣ ዊንዶውስ 8.1፣ ዊንዶውስ 10 it is a closed operating system. ኦፕን ኦፕሬቲንግ ሲስተም ላይኑክስ፣ ዛይሮን የመሳሰሉት ደግሞ ኦፕን ኦፕሬቲንግ ሲስተም የምንላቸው የኦፕሬቲንግ ሲስተም አይነቶች ናቸው። ሌላኛው ማክኦኤስ ወይም ደግሞ እነዚህ አይፎን አፕል ላይ የሚጠቀም ሶፍትዌር አይነት ነው። እነዚህ እንዳለ ሃርድዌሩ ማኔጅ ለማድረግ የምንጠቀማቸው የሲስተም ሶፍትዌር አይነቶች ናቸው። ሌላኛው ሲስተም ሶፍትዌር የምንለው ዲቫይስ ድራይቭ፣ ይሄ ግራፊካል ፕሪንተር ድራይቭ የመሳሰሉት የሲስተም ሶፍትዌር ፕሪንተሩ እንዲሰራ ግራፊክ ካርድ እንጠቀማለን። እነዚህ ድራይቨሮች እንዳለ ሲስተም ሶፍትዌር። ሌላኛው ዩቲሊቲ ሶፍትዌር ኮምፒውተራችን ከተለያዩ ነገሮች ሪስቶር ለማድረግ ሊሆን ይችላል፣ ፕሮቴክት ለማድረግ ሊሆን ይችላል የሚጠቀማቸው የሲስተም ሶፍትዌር አይነቶች ናቸው ዩቲሊቲ ሶፍትዌር የምንላቸው። ፎር ኤግዛምፕል የተለያዩ አንቲቫይረሶች ከቫይረስ ፕሮቴክት ያደርጉልናል ኮምፒውተራችን። ፎር ኤግዛምፕል እነ ስማዳቭ፣ ኤቪጂ፣ አንቲቫይረስ የመሳሰሉት እነዚህ እንዳለ ምንድናቸው? አንቲቫይረስ፣ ማካፊ፣ ስማዳቭ የመሳሰሉት። ሌላ ዲስክ ክሊንአፕ እንዳለ ዩቲሊቲ ሶፍትዌር እንላቸዋለን። ባክአፕ ለመያዝ it is a utility software, it's a system software። ሲስተም ሶፍትዌር በዚህ ካጠናቀቅን ሌላኛው አፕሊኬሽን ሶፍትዌር ነው። አፕሊኬሽን ሶፍትዌር ዲዛይን ፎር ኤንድ ዩዘር ቱ ፐርፎርም ታስክ ፎር ኤግዛምፕል ፕሮዳክቲቪቲ ሶፍትዌር፣ ማይክሮሶፍት ኦፊስ፣ ጉግል ዶክ፣ መልቲሚዲያ ሶፍትዌር፣ አዶቤ ፎቶሾፕ፣ ቬልሲ ሚዲያ ፕሌየር የተለያዩ ቪዲዮዎች የምናጫውትባቸው፣ ዌብ ብራውዘሮች የተለያዩ ኢንፎርሜሽኖችን ጋዘር የምናደርግባቸው የሶፍትዌር
አይነቶች ፎር ኤግዛምፕል ክሮም፣ ፋየርፎክስ፣ ስፓርክ፣ ሞዚላ የመሳሰሉት it is a web browser application software. Communication software, Zoom, WhatsApp, Viber is a communication software. It's Telegram, TikTok, it's a communication software. እነዚህ እንዳለ ዲዛይን የተደረጉት ለኢንድ ዩዘሩ ወይም ደግሞ ለተጠቃሚ ክሬት የተደረጉ ናቸው። ስለ ስፔሲፊክ ታስክ ነው እነዚህ የምንጠቀማቸው። ፎር ኤግዛምፕል ማይክሮሶፍት ኦፊስ ብለናል። ማይክሮሶፍት ኦፊስ አክሰስ የምናደርገው የተለያዩ ዳታዎችን ምን ለማድረግ ታይፕ ለማድረግ ወይም ደግሞ ጻፍ እንጠቀምበታለን። የተለያዩ ደግሞ መልቲሚዲያ አፕሊኬሽን ሶፍትዌሮች አዶቤ ፎቶሾፕ የተለያዩ ፎቶዎችን ጀነሬት ለማድረግ የምንጠቀም ቪኤልሲ ሚዲያ ፕሌየር የተለያዩ ቪዲዮዎችን ለማጫወት ፒዲኤፍ የተለያዩ ፒዲኤፍ ፋይሎችን ኦፕን ለማድረግ ወይም ደግሞ ለመክፈት የምንጠቀምባቸው የአፕሊኬሽን ሶፍትዌር አይነቶች ናቸው። ልብ በሉ መጀመሪያ የተመለከትነው የነበረው ሲስተም ሶፍትዌር የምንለው ደግሞ ሃርድዌርን ምን የሚያደርግ ነው? ማኔጅ የሚያደርግ ነው። ሃርድዌርን ማኔጅ የሚያደርግልን ነው ምን የምንለው ሲስተም ሶፍትዌር የምንለው። አፕሊኬሽን ሶፍትዌር ዩዘር ቱ ፐርፎርም ስፔሲፊክ ታስክ ዘረዘርኳቸው እንዳለ it is application። ሌላኛው ኮንሰፕት ሚድል ነው። ይሄ አክት የሚያደርገው ልክ እንደ ብሪጅ ነው ወይም ደግሞ ለአፕሊኬሽን እንደ ብሪጅ ነው። ሰርቪስ አንድ ላይ ለማድረግ ፎር ኤግዛምፕል ሚድልዌር የምንላቸው የተለያዩ የዳታቤዝ አይነቶች ሜሴጅ ኦሪየንትድ እነዚህ እና አፓቼ እነዚህ ዳታቤዝ ላይ ያሉት እንዳለ ሚድልዌር እንላቸዋለን። የተለያዩ ዳታዎችን ለምሳሌ ያ ብራውዘር አክቲቭ እንዲሆን እንዲሰራ ከምን ጋር የተገናኘ ነው? ይሄ ሰርቪስ የሚሰጠው ከዳታቤዝ ጋር ተያይዞ ነው የሚሰጠው። ስለዚህ ሲስተም እና የተለያዩ አፕሊኬሽን ሶፍትዌር የአፕሊኬሽኑ ሰርቪስ በአንድ ላይ የሚያጣምርልን ሚድልዌር እንለዋለን። ሌላኛው ሲስተም ሶፍትዌር ላይ ለብቻው መለከተው ወይም ደግሞ ይሄ ኦኤስ የምንለው በተለምዶ ኦፕሬቲንግ ሲስተም የምንለው ኦፕሬቲንግ ሲስተም የምንለው ፓርት ወይም ደግሞ ኦኤስ ኢትስ ኤ ሲስተም ሶፍትዌር it is a system software ማኔጅ የሚያደርገው ምንድነው? it's a computer hardware ማኔጅ ያደርጋል። then software ማኔጅ ያደርጋል። ዩዘር ኢንተራክሽን ይሄ ደግሞ ወይም ደግሞ ለኢንድ ዩዘር ክሬት የተደረጉ ይሄ ኦኤስ የምንለው አክት የሚያደርገው between the user and the computer ኢንተርፌሱ የተመቻቸ እንዲሆን ከዩዘር ወይም ደግሞ ዩዘር የምንለው who access is a computer ወይም ደግሞ ኮምፒውተሩን ዩዝድ የሚያደርገው አካል ዩዘር ይባላል። ያን ተጠቃሚ ከኮምፒውተሩ ጋር ያለውን ኢንተርፌስ በስትክክል አክት የሚያደርገው ኦፕሬቲንግ ሲስተም ወይም ደግሞ ኦኤስ የምንለው ደግሞ it's a system software that manages the computer hardware and software and the user interaction. for example ቅድም ጠቅሻቸዋለሁ እዚህ ጋር እንደምትመለከቱት እነ ዊንዶውስ የአፕል አይኦኤስ አንድሮይድ የመሳሰሉት እነዚህ እንዳለ ምንድናቸው? it is operating ሲስተም እንላቸዋለን። ፈንክሽኑ ምንድነው? ዋናው ፈንክሽኑ የኦፕሬቲንግ ሲስተም ምንድነው? የመጀመሪያው ፕሮሰስ ማኔጅ ያደርጋል። ፕሮሰስ ማኔጅመንት ስንል የተለያዩ ፕሮግራሞችን ረን እናደርጋለን ወይም ደግሞ ኢንስትራክሽኖችን በመስጠት አክሰስ እናደርጋለን። እነዛን ረን የምናደርጋቸውን አፕሊኬሽኖች በሙሉ ምን ያደርግልናል? ማኔጅ ያደርግልናል። ፕሮሰሳቸውን ማኔጅ ያደርግልናል። ምን የምንለው ኦፕሬቲንግ ሲስተም የምንለው። ሌላኛው ሚሞሪ ማኔጅመንት ስንል ፎር ኤግዛምፕል ራምን ዩዝድ በምናደርግ ሰዓት የተለያዩ አፕሊኬሽን ሶፍትዌሮችን ከፍተን ረን በምናደርግ ሰዓት ረን የሚደረጉት እነዚህ አፕሊኬሽን ሶፍትዌር
ምን ላይ ነው? ራም ላይ ነው። ፎር ኤግዛምፕል ወርድ ከፍተን ሊሆን ይችላል፣ ሙዚቃ ያዳምጥን ቪኤልሲ ከፍተን ሊሆን ይችላል። እነዚህን እንዳለ ሚሞሪ ዩዜጃቸውን ኦፕቲማይዝ የሚያደርግልን ኦፕሬቲንግ ሲስተም ነው። ሌላኛው ፋይል ሲስተም ማኔጅመንት፣ ዲቫይስ ማኔጅመንት፣ የተለያዩ እነዚህ ኮንትሮል ፕሪፌሪያል ዲቫይስ፣ ፕሪንተር፣ ዩኤስቢ የመሳሰሉት እነዚህ ኮንትሮል ፕሪፌሪያል ዲቫይሶችን ኮንትሮል ያደርግልናል። ሴኩሪቲ አክሰስ ኮንትሮል protects and the user authentication is the functions of operating system. User interface is the functions of an operating system. እሺ አሁን ኦፕሬቲንግ ሲስተም ፈንክሽኑን ካየን ምንድነው ኦፕሬቲንግ ሲስተም የሚለውን ካየን እያንዳንዳቸውን ኦፕሬቲንግ ሲስተሞች ደግሞ አሁን እንመለከት። የመጀመሪያው የኦፕሬቲንግ ሲስተም አይነት ዊንዶውስ ኦፕሬቲንግ ሲስተም ነው። ዊንዶውስ ኦፕሬቲንግ ሲስተም ዲቨሎፕ የተደረገው በማይክሮሶፍት ኩባንያ ወይም ደግሞ በቢል ጌት ነው ክሬት የተደረገው። እንደምታዩት ዊንዶውስ ወይም ደግሞ የዊንዶው 10 11 የምንጠቀማቸው ዊንዶውስ እነዚህ እንዳለ እንጠቀማለን። እነዚህ እንዳለ ዩዘር ፍሬንድሊ ግራፊክስ ኢንተርፌስ ነው ያላቸው። ኦልሬዲ ለኛ ምንድናቸው ተስማሚ የሆነ ግራፊካል ኢንተርፌስ አላቸው። እንደገና ደግሞ ሰፖርት ያደርጋሉ። በጣም ብዙ አፕሊኬሽን ሶፍትዌሮችን ምን ያደርጋሉ? ሰፖርት ያደርጋሉ። አሁን ለላይኑክስ ኦኤስን በምንመለከት ሰዓት በጣም የሆኑ ለእነሱ የተሰሩ ብቻ አፕሊኬሽን ሶፍትዌሮችን ነው ልናገኝ የምንችለው። እነዚህ ዊንዶውስ ኦፕሬቲንግ ሲስተም ወይም ደግሞ ዊንዶውስ እነዚህ 7 8 10 11 it supports a wide range of application software. ፖፑላር ቨርዥን ወይም ደግሞ የምናውቃቸው ቨርዥኖች ዊንዶው 10 አሁን ላይ ደግሞ አፕዴት የተደረገው ወይም ደግሞ አፕግሬድ የተደረገው ዊንዶውስ 11። ሌላኛው የኦፕሬቲንግ ሲስተም አይነት ላይኑክስ ኦኤስ ኢትስ ኦፕን ሶርስ ሃይሊ ኮምፓቲብል የሆነ ከስተማይዝ የሆነ የሶፍትዌር አይነት ነው። ምን የምንለው ላይኑክስ ኦፕሬቲንግ ሲስተም የምንለው ኦፕን ሶርስ ነው ስንል ኦፕን ሶርስ ነው ስንል የተለያዩ ነገሮችን ኢንተርፌሱን ቼንጅ ማድረግ እንችላለን። በራሳችን ከስተማይዝ ማድረግ የምንችለው የኦኤስ አይነት ነው። ሌላኛው ከሲኩሪቲ አንፃር በጣም ስቴብል ነው። ከሲኩሪቲ አንፃር በጣም ሞር ሴኪዩር የሆነ የኦፕሬቲንግ ሲስተም አይነት ነው። እነዚህን ላይኑክስ ኦፕሬቲንግ ሲስተም ዩዝድ የሚያደርጉት የተለያዩ ሰርቨሮች ሱፐር ኮምፒውተር የምንላቸው ወይም ደግሞ እነዚህ ሱፐር ኮምፒውተር የምንላቸው የተለያዩ ኮምፒውተር አይነቶች በጣም ሀይ የሆኑ በፊዚካል ሀይ የሆኑ የኮምፒውተር አይነቶች ናቸው። ሱፐር ኮምፒውተር የምንላቸው እነዛ ላይ እንጠቀማለን። ፖፑላር የምንላቸው ላይኑክስ ኦኤሶች ኡቡንቱ፣ ፌዶራ፣ ዲባ፣ ሬድ ሃት እነዚህ እንዳለ ፖፑላር ላይኑክስ ኦፕሬቲንግ ሲስተም የምንላቸው ናቸው። ጥያቄ ካላችሁ መጠየቅ ይቻላል። ሌላኛው ማክ ኦኤስ ነው ወይም ደግሞ ማክ ኦፕሬቲንግ ሲስተም። ማክ ኦፕሬቲንግ ሲስተም የምንለው ዲቨሎፕድ ባይ አፕል በአፕል ኩባንያ አማካኝነት ነው ማክ ኦኤስ ክሬት የተደረገው። ስሙዝ የሆነ ኢንተግሬሽን ዊዝ አፕል ዲቫይስ ወይም ደግሞ አይፎን፣ አይፓድ ላይ ኢንተግሬት የተደረገ የኦፕሬቲንግ ሲስተም አይነት ነው። ፎር ስትሮንግ የሆነ ሴኩሪቲ ኤንድ ፐርፎርማንስ ነው ያለው። ማክ ኦኤስ ከላይኑክስ ኦኤስ ከዊንዶውስ ኦኤስ ወይም ደግሞ ኦፕሬቲንግ ሲስተሞች በጣም ስትሮንግ የሆነ የሴኩሪቲ የተጫነለት ነው። ማክ ኦኤስ የምንለው ፐርፎርማንሱን በጣም ምንድነው በጣም ፋስት የኦፕሬቲንግ ሲስተም አይነት ነው። የተለያዩ ማክ ኦኤስ የተጫነላቸው ካሜራ የአይፎን የመሳሰሉ በጣም ሃይ ኳሊቲ የሆኑ ናቸው። ስለዚህ ከሃርድዌሩ ሶፍትዌሩ አፕል ላይ አፕል ዲቫይሶች በጣም ምንድናቸው ሞር ስትሮንግ የሆነ ሴኩሪቲ ነው ያላቸው።
ጥያቄ ካላችሁ መጠየቅ ትችላላችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ፕሮግራሚንግ ላንጉዌጅ ኔክስት በፋንዳሜንታል ኮምፒውተር ሳይንስ ላይ የምንቀጥል ይሆናል። ለዛሬ እዚህ ላይ እናብቃና ለኔክስት ከዚህ ጀምሮ የምንቀጥል ይሆናል። Thank you for this chance.